የአርበኞች ግንቦት 7 ለአንድነትና ዲሞክራሲ ንቅናቄ ራዲዮ ነው። ተከታተላችሁ የምትገኙት ከአርበኞች ግንቦት 7 ድምጽ ሬዲዮ የሚተላለፍላችሁን ፕሮግራም ነው። አሁን ከአርበኛ ታጋይ ብርሃኑ ጀግና የተላከልን ጽሑፍ ይቀርባል። መልካም ቆይታ። ኢትዮጵያ ሀገራችን አምናና ዘንድሮ የወልቃይት ጠገዴ ወረዳዎች በተጨማሪም የጠለምት ወረዳ ለረጅም ጊዜ በተሰላ ድብቅ ግን ዛሬ ግልጽ በሆኑ ስልቶች የማጥቃቱ ዘር የማጥፋቱና የማጽዳቱ ሴራ እየተከናወነ የቆየበት ጉዳይ ግልጽ ነው። ዛሬ የወልቃይት ጠገዴ ጉዳይ አነጋጋሪና አፎካካሪ የሆነ መጥቷል። ይህ ህዝብ የተዘረፈው መሬቱን ብቻ አይደለም፣ በረቀቁ ስልቶች ማንነቱ እየተዘረፈበት ነው። የወልቃይት ጠገዴ ህዝብ የአማራነት የማንነት ጥያቄ ጀመረው ዛሬ አይደለም፣ መንግስትነትን ከጨበጡ ጊዜ ጀምሮ እንደነበር ይታወቃል። እነዚህ ወረዳዎች በድሮ በየምድር ጠቅላይ ግዛት በኋላም በጎንደር ክፍለ ሀገር የሚገኙ ወረዳዎች ናቸው። ወልቃይትና ጠገዴ በወገራ አውራጃ ጽፈት ቤቱ ዳባት፣ የጠለምት ወረዳ ደግሞ በሰሜን አውራጃ ጽፈት ቤቱ ደባርቅ ሆኖ የቆየ ነበር። እነዚህ ወረዳዎች ከትግራይ ክፍለ ሀገር ከተከዜ ወንዝ የጋራ ድንበር በጉርብትና ይገኛሉ። ወልቃይት በምስራቅ የትግራይ ክልል ያዋስነዋል። በይበልጥ ግን ከኤርትራ ጋር በረጅም ርቀት በሰሜን በኩል በተከዜ ወንዝ የጋራ ድንበር ይዋሰናል። ረጅም የሆነ የአንድነትና የአብሮነት ኑሮ ከኤርትራ ህዝብ ጋር ነበረው። ቋንቋውም ትግረኛ ከነሱ ወስዷል። ባህሉ፣ ጭፈራው፣ ፉከራው፣ ስሙ፣ የሴቶች ጸጉር አሰራር፣ ሰርግ ወዘተ ከአማራው ጋር ያገናኘዋል። ታሪክም አለው። እነዚህ ወረዳዎች የትግራይ ግዛት ሆነው አያውቁም። ለማስረጃ ያህልም ከ1953 እስከ 1964 ዓ.ም የትግራይ ክፍለ ሀገር አስተዳዳሪ የነበሩት የተከበሩ ልዑል ራስ መንገሻ ስዩም ለአሜሪካ ሬዲዮ ተጠይቀው የመለሱት እንዲህ በማለት ነበር። ወልቃይት በአማራ በጎንደር ክፍለ ሀገር በወገራ አውራጃ እንደሆነች እናውቃለን፣ አብሬም ሰርቻለሁ በማለት ሰፊ ማብራሪያ በተጨመረበት አገላለጽ ተናግረዋል። ማን ያርዳ የቀበረ ማን ይናገር የነበረ ነውና እኔ በ1953 በትግራይ አስተዳዳሪ ሆኜ ስላክ የግርማዊ ጃንሆይ ቀዳማዊ ሥላሴ በዛን ጊዜ ከዱርጌቴ ጀምሮ ሲተዳደር የነበረው እኔም በልጅነቴ ጀምሮ ማውቀው ከዛ በፊትም ቢሆን በዚህ በበጌምድር በኩል ደግሞ ባለው ተከዜ ተከትሎ መሆኑን በዚህ አይነት ሌላው ሁሉ ደግሞ እስከ አለዋ ድረስ የነበረው የትግራይ ክልል እንደገና በግርማዊ ጃንሆይ ጊዜ ደግሞ እንደገና እስከ አለማጣ ጥግ ድረስ የመጣ መሆኑን የወልቃይት ጠገዴና ጠለምት ወረዳዎች በተጨማሪ የአማራ ክልል የሆነውን እስከ ቋራ ድረስ ያለውን ከዚያም አልፎ ጋምቤላ የሚደርሰውን ቦታ የሰሜን ተራራዎች ዘልቆ አላማጣ ድረስ ታጥፎ የሚካለለውን ለመሬት ይዘው የመገንጠል አዲስ ታሪክ እየሰሩ መሆናቸውን የተረዱ የአካባቢው ተወላጆች በተለይም ከላይ የተገለጹት 3 ወረዳዎች ድንበር ላይ ስለሚገኙም የመገንጠል አደጋ ለመከላከል በራሳቸው ትጥቅና ስንቅ በመታገል ታሪክ ሰርተዋል። የህዝቡ የጥንካሬ መሰረት የሆኑት ወጣቶች፣ ጎልማሶች፣ አዛውንቶች፣ እናቶችም ከፍተኛ ተጋድሎ አድርገዋል። በመስዋዕትነቱ ምክንያትም ግልጽ ነበር። መገንጠልን አንደግፍም፣ እኛንም ልትገነጥሉን አትችሉም፣ እኛ ኢትዮጵያዊ አማራዎች ነን የሚል ነበር። በትጥቅ ትግሉም ወቅት የተከፈለው መራራ ትግል ወያኔዎች ራሳቸው ይመሰክሩታል። በዚህም ሰበብ በርካታ ተወላጆች በተቃውሟቸው እስከ 7 ትውልድ ተሰደዋል። የበረት ከብቱን የጎተራ እህሉን ዘርፈውታል። ተይዘው የተሰቃዩ ቤተሰቦቻቸው ከሰው ጋር እንዳይገናኙ የታገዱ ታስረው በድብደባ አካላቸው የጎደለ
ጆሮአቸው የደነቆረ የአይን ብርሃናቸውን ያጡ አበላሽተው በመቀጣጫ ያሰደዷቸው ብዙዎች ናቸው። የወልቃይት ጠገዴ የአማራ የማንነት ጥያቄ በሰላማዊ መንገድ እንዲፈታም ሌላ የትግል አማራጭ ተከናውኗል። ይህ ህዝብ ችግሩን የሚፈታለት ሌላ ጊዜ ወደ ሰማይ አንጋጦ የመጥፎ ዘመን አሸጋጋሪ ሙሴን አልጠበቀም። በመሆኑም ወያኔ የምኒልክ ቤተ መንግስት ከተቆጣጠረ በኋላ በወቅቱ ጠቅላይ ሚኒስተር ለነበሩት ታምራት ላይኔ የሚያነጋግር ኮሚቴ መርጦና ወክሎ ሰዶ ነበር። በተደጋጋሚም ሙከራዎች ተደርገዋል። ጠቅላይ ሚኒስተር መለስ ዜናዊም ኮሚቴው ጠይቋቸው ነበር። ምላሽ ሳያገኝ የቀረ ጥያቄ ነው። ጥያቄው አሁንም ሳይለወጥና ሳይከለስ አንድ ነበር። የአማራ የማንነት ጥያቄ ነው። ይህም ጥያቄ ምክንያታዊ ነበር። ተገንጥሎ ለመሄድ መስፈርቶች አይፈቅዱም የሚል ነበር። ከዚያም በዘለለ በመተመሩበት ፌደራላዊ ስርዓት በተደነገገ ህገ መንግስት መሰረት የህዝብ የውሳኔ ድምጽ ይሰጥበት፣ ህዝቡ ይጠይቅና ይወስን ነበር ያሉት። ግን ሊመለስ አልቻለም። ወያኔ በኩል በየጊዜው የሚያከናውኗቸው ሴራዎች እየጠነከሩ መጡ። ማንኛውም መንግስታዊ ሆነ ህዝባዊ ተቋማት በወያኔ ህወሓት አባላት ብቻ ተያዙ። ከዘበኛ እስከ ዳኛ፣ ከጀሌ እስከ ካቢኔ ድረስ ምድር ህወሓቶች ብቻ ሆነች። ሁሉም የአንድ ብሔርና በይበልጥም በተወሰነ ተጠቃሚ ቡድን ቁጥጥር መዳፍ ውስጥ ገባ። እኩል መታየት የሰማይ ያህል ርቆ ዝርፊያው፣ ግድያው፣ የከተማና የእርሻ መሬቶች ቅርምት ተስፋፋ። በገፍ ዘረፉ፣ መሬት ሽጠው ከበሩ። አዳዲስ የወያኔ ባለሀብቶች ተፈጠሩ። ጉልበት ለጥያቄ መልስ ምላሽ ሆነ። በመገንጠል ለሚገኘው የታላቋ ትግራይ ምስረታ የማንነትን ዝርፊያ አመጣ። ለመሆኑ ይህን ጥያቄ የትግራይ ህዝብ እንዴት ይመለከተዋል? በመጀመሪያ ማን ጠይቆና አማክሮት ነው? ልጆቹን ለነጻነት ገብሮ አሁንም በባርነትና እኔ አውቅልሃለሁ ከኔ ውጭ ወኪል የለህም የሚሉትን የሚሰማ ይመስላችኋል? የትግራይ ህዝብ ሙሉ በሙሉ ወያኔ አይደለም። በእርግጥ በህወሓት መሪነት ታግሏል። ከሌሎች ኢትዮጵያዊ ወገኖቹ ጋር ሆኖ አሸንፏል። የትግራይ ህዝብ መስዋዕትነት የከፈለው ለመገንጠልና ሌሎችንም እንዲገነጠሉ ለመርዳት፣ እሱም የፈለገውን ክልል ቆርጦ ገንጥሎ ለመውሰድ ታግሏል የሚሉ ከሆነ ዋሽተዋል። የተከፈለውን መስዋዕትነት ዋጋውን አርክሰውታል። ሐቁ ግን ይህ አይደለም። የትግራይ ህዝብ ከሚወዳት ሀገሩና ህዝቡ ጋር ጠብ የለውም። ዛሬም ይህን በመቃወም በሰላማዊ የትግል እንቅስቃሴና የትጥቅ ትግል ድረስ ነፍጥ አንግቦ ወያኔዎች እያርበደበደ መገኘቱ በቂ ማመላከቻ ነው። የወልቃይት ጠገዴ የአማራ የማንነት ጥያቄም በትግራይ ህዝብ ዘንድ ሊደገፍ ይገባዋል። ይህ ጥያቄ ከሽብርተኛ የሚያስመድብ ጥያቄ አይደለም። ወያኔ ቤት ያሰበው ስላልተሳካለት የተወከሉት የማንነት ኮሚቴ አባላት የወከለው ህዝብና እንቅስቃሴውን የሚደግፉ ኢትዮጵያውያን ሁሉ አሸባሪዎች ናቸው። ይህን ማለት ደግሞ ዋጋ ያስከፍለዋል። ግለሰብና ቡድኖች እንጂ ህዝብ አሸባሪ ሆኖ አያውቅም። አሸባሪው ህወሓት ነው። ህዝባዊ እምቢተኝነቱ ሲጠነክርና ሲገፋ የአልገዛምና አሻፈረኝ የአንገነጠልም አንድነትን ስሜት ሲበረታታ ወያኔ የሚይዘውና የሚጨብጠው አጣ። ጠቅላይ ሚኒስትር ተብዬው ኃይለማርያም ደሳለኝ የካቲት 30 2008 ዓ.ም ለይስሙላ ፓርላማው ባቀረቡት ሪፖርት ከእንግዲህ ወዲያ ለሚፈጸሙትና እየተፈጸሙ ላሉት ችግሮች ሁሉ ጣትን ወደ ሌላ አካል መቀሰር አስፈላጊ አይደለም፣ ስህተት ነው። ችግራችን የኛ ነው። በወቅቱ ችግሮቻችን መፍታት ባለመቻላችን ለበለጠ ችግር ተዳርገናል። የችግሮቻችን ምክንያቶች ሙስና፣ ኪራይ ሰብሳቢና የመልካም አስተዳደር ችግሮች እኛ የፈጠርናቸው ናቸው። መፍትሄውም ይቅርታ ጠይቆ ከህዝብ ጋር ችግሮቻችንን ማስተካከል ነው። ከትግራይ እስከ ደቡብ ጫፍ ህዝቡ በአንድ በአመጽ ባይወጣም ችግር እንዳለ መመልከት እንችላለን ብለው በተናገሩት አፋቸው
ያልተመለሰ የማንነት ችግር የለም ብለዋል። የወልቃይት ጠገዴ የአማራ የማንነት ጥያቄ ኮሚቴዎች ጉዳይ ሳያውቁትና ሳይረዱት ቀርተው ሳይሆን ህወሓት በገጠማቸው ሳምባ ስለሚተነፍሱና ስላልተፈቀደላቸው ነው። እነዚህ የኮሚቴ አባላት ጉዳዩ ከሚመለከታቸው የወረዳና የክልል ቢሮዎች ሁሉ ደርሰው መፍትሄ ካጡና አስፈራርተው ከሸኟቸው በኋላ ለፌዴሬሽን ምክር ቤት ጉዳዩን አስረድተው ማመልከቻቸውን አስገብተው ጠብቀዋል። በመጨረሻም ክልል እንዲጨርሱ ወደ ክልል 1 መሄድ እንዳለባቸው ነግረው አባረዋቸዋል። ኮሚቴው ጉዳዩ በሰላም እንዲፈታ ከፍተኛ መስዋዕትነት ከፍሏል። የእነዚህን ወረዳዎች ጥያቄ መልክ ለማስቀየር በድሮ ጠገዴ ወረዳ ውስጥ ጸገዴ ብለው የከፈሉትን በወልቃይት በኩል የሚገኘው ክፍል ከቀሪው ግንጣይ ጠገዴ ጋር በግጮ እና ጎዮ በሚባሉ ለመሬቶች ወደ ትግራይ ክልል ይገባኛል ጥያቄ አንስተው አንድ የሆነው ህዝብ ለማቃቃርና ለማጋደል ሴራ አከናውነዋል። ሁለቱ የተለያዩ ወንድማማቾች ወያኔ የሚሰራውን ተንኮል ቀድሞ ስለሚረዱ ወያኔዎችን መሳቂያና መሳለቂያ ነው የመሰላቸው። መልስ እኛኮ አንድነን አንጋደልም፣ ይልቅስ ከተከዚ ወዲህ በጉልበት የወሰዳችሁትን መሬት መልሱልን፣ እኛን ለማጥፋት ለምን በርትታችሁ ትሰራላችሁ የሚልና የታጠቁትን መሳሪያ እንዲያወርዱ ሲጠየቁም መሳሪያው ገንዘባችን ነው፣ የንብረታችንና የህይወታችን መጠበቂያ ነው፣ የእናንተ የሆነው መሳሪያ መታወቂያ ብቻ ነው፣ እሱን መውሰድ ትችላላችሁ የሚል ነበር። በዚህ መልስ የተበሳጩት ወያኔዎች ከትግራይ ክልል የሰለጠነ ጦርና ከፍተኛ መሳሪያ የታጠቁ ኃይል አዝምተው በመሐከሉ ንጹሃን ኢትዮጵያዊ ወንድሞቻችን ከሁለቱም ጎራ መጎዳታቸው የቅርብ ጊዜ የ2007 ዓመተ ምህረት ድርጊት ትውስታ ነው። ወያኔ ወንድማማቾችን በጎሪጥ እያተያየ ያለ ገደብ እንዲጠራጠሩ በማድረግ የአገዛዝና የአርመኝነቱን ዘመን ሊያራዝም ይፈልጋል። በቀየው አፈር ፈጭቶና ውሃ ተራጭቶ ባደገበት በጎሪጥ እያተያየና እየተሸናቆጠ እየፈራና እየደነገጠ መኖር ኢትዮጵያዊ ታሪኩ ያልሆነ ኩሩ አማራ የሆነው የወልቃይት ጠገዴ ህዝብ ይህን መከራ መሸከም የሚችልበት ጀርባውን ረግጠው ሊያጎብጡትና ሊደፉት ቢፈልጉም አልተቻላቸውም። አንድነት ኃይል ነው። ከአርበኛ ታጋይ ብርሃኑ ጆግኔ ከጦር ሜዳ ተሸክመን የመከራችንን ወልቃይት ከለለ የለም ጎንደርነት ወልቃይት ከለለ የለም ጎንደርነት አሄ ቴድሮስ ገብርዬ አሄ ጀብድ እንዳሰሩበት Chicken on the
ያየናት የአማራ አገር ናት ወልቃይት ታሪክ ደምቃ ያየናት የአማራ አገር ናት ታሪክ አዋቂዎች እስኪ ተናገሩ ታሪክ አዋቂዎች እስኪ ተናገሩ ተከዜ አይደለም ወይ